ሰላም ውድ የሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። እንዴት ቆያችሁ? ከሽኮል ሚዲያ ወደ እናንተ የሚቀርበው ሳምንታዊ ፕሮግራማችን አሁን ይቀጥላል። በዛሬው ፕሮግራማችን ላለፉት 4 ሳምንት እውነተኛ አምልኮ እግዚአብሔርን ከማወቅ ይጀምራል በሚል ርዕስ የተላለፈውን ትምህርት መሰረት አድርገን የውይይት ጊዜ ይኖረናል። አብራችሁን ቆዩ። እንኳን ደህና መጣ ወንድም ብርሃኑ። እንኳን ደህና ቆየሽ። ላለፉት 4 ሳምንት እውነተኛ አምልኮ እግዚአብሔርን ከማወቅ ይጀምራል በሚል ርዕስ ተምረን ነበር። እሱን ደግሞ ርዕስ መሰረት አድርገን ዛሬ የጥያቄ ጊዜ ይኖረናልና ሰፋ አድርገን ደግሞ ምናይበትም ቃለ መጠይቅ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ካነሳውም ትምህርት መነሻ አድርጌ ስጠይቅ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የሚል ሁለት የተለያዩ ሐሳቦችን አንስተ ነበር። ስለ እግዚአብሔር ማወቅ አስፈላጊነቱን ስትናገር ነበርና እግዚአብሔርን ወደ ማወቅ ያደርሰናል ብለ ስታስተምር ነበር። እግዚአብሔርንስ ማወቅ ምን ማለት ነው? ልዩነቱስ ደግሞ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ያለው ልዩነት ምንድነው? እሺ፣ አመሰግናለሁ። እንግዲህ ባለፉት ተከታታይ 4 የትምህርት ክፍሎች እግዚአብሔርን ስለማወቅ በተመለከተ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ በሚል በሁለት መሰረታዊ ነገሮች ላይ ተምረናል። ከዚህም ባሻገር ደግሞ እግዚአብሔርን ማወቅ ራሱ ምን ማለት ነው? ስለ እግዚአብሔር ማወቅስ ምን ማለት ነው? ለዚህ ትምህርት መነሻ የሆነን አምልኮ በተመለከተ ስለ አምልኮ ስንማር አምልኮ እግዚአብሔርን ከማወቅ ይጀምራል ብለን ነበርና አምልኮ እግዚአብሔርን ከማወቅ የሚጀምር ከሆነ እግዚአብሔርን ማወቅ ራሱ ምን ማለት ነው? እግዚአብሔርን እናውቀዋለን ወይስ ደግሞ ስለ እግዚአብሔር እናውቃለን በሚል መሰረታዊ መነሻ ሐሳብ ይዘን ነው የተነሳነውና እግዚአብሔርን ስለማወቅ የእግዚአብሔር ቃል የሚለን ነገር አለ። መጀመሪያ እግዚአብሔር ራሱ እንድናውቀው ይፈልጋል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ራሱን የቻለ ልዩነት አለ። መጽሐፍ ቅዱስ ላይ ብዙ ቦታ ላይ እግዚአብሔርን የማያውቁ የሚያውቁ እያለ ይናገራል። ይህንን ስለ እግዚአብሔር ከማወቅ ጋር አንድ ላይ ቀላቅለን ማየት የለብንም። እግዚአብሔርን ማወቅ በተመለከተ ለኛ ከምንም የሚበልጥ ዋናና የምንመካበት ዕውቀት እንደሆነ የእግዚአብሔር ቃል ይናገራል። ይህንን ደግሞ እንድናስተውል የነገረን ራሱ እግዚአብሔር በዚህ የሚደሰት መሆኑን ይነግረናል። እግዚአብሔርን ማወቅ የመጀመሪያው ጉዳይ እኛን የሚጠቅመን ቢሆንም ግን እግዚአብሔር የሚደሰትበት ነው። ይህንን መነሻ አድርገን የተነሳንበት ጥቅስ በኤርምያስ ምዕራፍ 9 ቁጥር 23 እና 24 ላይ የእግዚአብሔር ቃል ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጸጋም በብልጥግናው አይመካ፣ ነገር ግን የሚመካው ምሕረትንና ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ አለና ደስ የሚያሰኙኝ እነዚህ ናቸው። ስለኛ መመካት ይነግረንና ግን እግዚአብሔር ራሱ ደስ የሚያሰኙኝ እነዚህ ናቸው። ሰው እግዚአብሔርን ሲያውቅ እግዚአብሔር ይደሰታል። በመጽሐፍ ቅዱስ ላይ ብዙ ቦታ ላይ እግዚአብሔርን የሚያስደስቱት ነገሮች ተገልጸዋል። በኤፌሶን ምዕራፍ 5 ቁጥር 8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይልና የብርሃኑን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። እንግዲህ ለጌታ ደስ የሚያሰኘውን የምንመረምር ከሆነ አንዱ ጌታ ደስ የሚሰኝበት እግዚአብሔር ደስ የሚሰኝበት እሱን ማወቃችንና ማስተዋላችን ነው። እና ይሄ እግዚአብሔርን የሚያስደስት ነገር ነው ብለን ብንጀምር ደስ ይለኛል። የኛን ጥቅም በኋላ እንመጣበታለን፣ ግን እግዚአብሔር የሚደሰትበት ዋነኛ ነገር ነው። ይሄ ከሆነ እንግዲህ እግዚአብሔር የሚደሰትባቸው ነገሮች ምንድናቸው የሚለውን እግዚአብሔር ቢፈቅድ በሌላ ጊዜ በሰፊው እናያለን። ምክንያቱም እግዚአብሔርን የሚያስደስተውን ነገር እየመረመራችሁ ስለሚል። ግን ለዛሬ በዚህ ርዕስ ላይ እግዚአብሔርን ማወቅና ማስተዋል እግዚአብሔርን የሚያስደስተው ነገር ስለሆነ አንዱ እግዚአብሔር እንዲደሰት እግዚአብሔር ማወቃችንን እንቀጥላለን። እና በጣም ብዙ ጊዜ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅን ቀላቅለን ነው የምናየው። የሚያምኑም የማያምኑም ሰዎች ስለ እግዚአብሔር ሊያውቁ ይችላሉ። ስለ እግዚአብሔር ማወቅ ማለት የአእምሮአዊ ዕውቀት ወይም በእንግሊዝኛ ኢንተሌክቹዋል ኖሌጅ ነው።
ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ማወቅ በኢንፎርሜሽን ደረጃ እግዚአብሔር መኖሩን፣ እግዚአብሔር እንዲህ ነው፣ እግዚአብሔር እንዲያ ነው የሚለውን ነገር ልናውቅ እንችላለን። ግን እግዚአብሔርን ማወቅ ግን ራሱ ከእግዚአብሔር ጋር ህብረትን ማድረግ ነው። ስለዚህ እንግዲህ እግዚአብሔርን ማወቅ እኛ እግዚአብሔርን አውቀን ከምንጠቀምበት ያለፈ እግዚአብሔር የሚደሰትበት ጉዳይ ስለሆነ መጽሐፉም ደግሞ እግዚአብሔርን ደስ የሚያሰኘውን እየመረመራችሁ ስለሚል ብዙ ምርመራ ከመሄዳችን በፊት እግዚአብሔር ራሱ በዚህ መልእክት ላይ የነገረን ቃል አለ። በሆሴዕ 6:6 ላይም ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለዋል። እንግዲህ በጣም ብዙ እግዚአብሔርን የሚያስደስቱ ቃሎች አሉ ማለት ነው፣ እግዚአብሔር የሚደሰትባቸው። ነገር ግን በእነዚህ ሁለቱ ላይ መሰረት አድርገን ብናይ ለዚህ ውይይት ይበቃል ብዬ አስባለሁ። ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለዋል። ስለዚህ እግዚአብሔርን ማወቃችን እግዚአብሔርን የሚያስደስተው እግዚአብሔር የሚወደው ጉዳይ ስለሆነ ሰፋ አድርገን መመልከቱ ከጥቅማችንም ባለፈ እግዚአብሔርንም የምናስደስትበት ጉዳይ ነው። ይህንን ሳናውቅ ከቀረን እግዚአብሔርን ማወቅ እግዚአብሔርን እንደሚያስደስትና እግዚአብሔርን ማወቅ ስለ እግዚአብሔር ከማወቅ ልዩነት እንዳለው ሳንለይ ከቀረን እንዲሁ ስለ እግዚአብሔር አእምሯዊ እውቀት ብቻ ነው የሚኖረን ማለት ነው። ነገር ግን ይሄ አእምሯዊ እውቀት ስለ እግዚአብሔር ባለን ኢንፎርሜሽን፣ ስለ እግዚአብሔር ባለን እውቀት ተነስተን ይህንን እውቀት ወደ ተግባር ስናመጣ እግዚአብሔርን ወደ ማወቅ ይመራናል። ስለ እግዚአብሔር ያለን ኢንፎርሜሽን፣ ስለ እግዚአብሔር ያለን እውቀት፣ ስለ እግዚአብሔር የሰማነው፣ ስለ እግዚአብሔር ያነበብነው እግዚአብሔርን ወደ ማወቅ ግን ሊመራን ያስፈልጋል። እሱ ላይ ከቆምን እግዚአብሔርን ሳናቅ ነው የምንቀረው። ስለ እግዚአብሔር ልናቅ እንችላለን። በጣም ብዙ ሰው ስለ እግዚአብሔር አውቀዋለሁ ይላል። ማንበብና መጻፍ ብቻ ሳይሆን መስማት ብቻ ሳይሆን ስለ እግዚአብሔር ተፈጥሮም ይናገራል። ይህ አሁን ያለውን ፍጥረት በሙሉ ማን ፈጠረው ቢባል አንድ ኃይል ፈጠረው ነው፣ እሱ እግዚአብሔር ነው። ስለዚህ ስለ እግዚአብሔር ኢንፎርሜሽን ሊኖር ይችላል፣ እውቀት ሊኖር ይችላል። ግን እግዚአብሔርን ማወቅ ልዩነት አለው። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ያለውን ልዩነት አሳይተናልና ስለ እግዚአብሔር ማወቅ ወደ እግዚአብሔር ማወቅ እንድንደርስ ያደርገናል። ልዩነቱን በዚህ ልክ አይተናል። ግን ራሱ እግዚአብሔርን ማወቅ ምን ማለት ነው? እንዴት እናየዋለን? በጣም ጥሩ። እንግዲህ እግዚአብሔርን ማወቅ ወይም እግዚአብሔርን የሚያውቅ ሰው እንዴት እንግለጸው? ሰው ስለ እግዚአብሔር እውቀት ካለው፣ ስለ እግዚአብሔር ኢንፎርሜሽን ከያዘ በኋላ ስለ እግዚአብሔር ያለውን ኢንፎርሜሽን ይዞ እግዚአብሔርን ወደ ማወቅ መሄድ መቻል አለበት። ምን ማለት ነው? እግዚአብሔርን ማወቅ ማለት እግዚአብሔርን ማምለክ። እግዚአብሔርን ማወቅ ማለት በግል ከእግዚአብሔር ጋር ግንኙነት ማድረግ፣ በዕለታዊ ጸሎት መንፈስ ቅዱስን በመስማት በመታዘዝ፣ በፈተና ውስጥ በእግዚአብሔር በመታመን ትሁት በመሆን ንስሐ በመግባት ከራሳችን ይልቅ ለእግዚአብሔር ክብርን በማምጣት ከእግዚአብሔር ጋር ያለን ግንኙነት እግዚአብሔርን ማወቅ ብለን ልንሄድ እንችላለን። ዝርዝሮቹን እናያለን። እግዚአብሔርን ማወቅ ምን ማለት ነው ሲባል የመጀመሪያ ጉዳይ ስለ እግዚአብሔር ባህሪ ማወቅን ይጠይቃል። ስለ እግዚአብሔር ስናውቅ ማንነቱን እናውቃለን። ስለ ማንነቱ ካወቅን በኋላ ከእግዚአብሔር ጋር የሚኖረን ህብረት ወይም ደግሞ ባወቅነው መሰረት ከእግዚአብሔር ጋር የሚኖረን የግል ህብረት እግዚአብሔርን ወደ ማወቅ ያደርሰናል። ወይም ደግሞ እግዚአብሔርን አወቅን ልንል እንችላለን። እና የመጀመሪያው እግዚአብሔርን ባህሪ ማወቅ ያስፈልጋል። እግዚአብሔር ማን ነው? እግዚአብሔርን አወቅን ስንል በዋናነት የእግዚአብሔርን ባህሪ ማወቅ እግዚአብሔር ምንድን ነው የሚለውን ነገር መረዳት እንደሆነ እንድናይ ያደርገናል። እግዚአብሔርን ማወቅ ከባህሪው ጋር ያለው ተዛምዶ ምንድን ነው? ወይም ልናውቀው የሚገባው የእግዚአብሔር ባህሪ ምንድን ነው? እግዚአብሔርን ለማወቅ ስንፈልግ ስንጀምር ልናውቅ የተገባን የእግዚአብሔር ባህሪ ምንድን ነው? እንግዲህ እግዚአብሔርን ማወቅ ራሱ የእግዚአብሔርን ባህሪ ከማወቅ ይጀምራል ብንል ያስኬደናል። የእግዚአብሔር ባህሪ ምክንያቱም እግዚአብሔርን ማወቅ እግዚአብሔር መንፈስ ነው። ስለዚህ የምናውቀው በባህሪው ነው። ማንነቱ የሚገለጠው በባህሪው ነው እና እግዚአብሔርን ማወቅ ማለት የእግዚአብሔርን ባህሪ ማወቅ ማለት ነው። እግዚአብሔር
ቅድም ያነሳነው ለምሳሌ እግዚአብሔር ደስ የሚያሰኙኝ እነዚህ ናቸው ካለ አንዱ ባህሪው ይሄ ነው። ስለዚህ በዝርዝር ብናየው እግዚአብሔርን ማወቅ ማለት እግዚአብሔር መኖሩን ከመስማት ወይም ደግሞ ከመቀበል ብቻ ሳይሆን ባህሪውን፣ የልቡን ሐሳብ፣ ፍላጎቱንና መንገዱን መረዳት ነው። እነዚህ የእግዚአብሔር ባህሪ ምንድን ነው የሚባለው እኛ የምንፈጥረው ሳይሆን ራሱ እግዚአብሔር ባህሪ እንዲህ ነው ብሎ በዘጸአት 34:6 ላይ ለሙሴ የነገረው ነገር አለ። ምንድን ያለው? ለሙሴ በተገለጠለት ጊዜ እግዚአብሔር መሐሪ፣ ሞገስ ያለው፣ ታጋሽም፣ ባለብዙ ቸርነትና እውነት እስከ 1000 ትውልድ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትን ይቅር የሚል ከዛ በደለኛውን ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እስከ 4 ትውልድ በልጅ ልጆችን የሚያመጣ አምላክ ነው ብሎ እግዚአብሔር አወጀ። ይሄ አንዱ የእግዚአብሔር ባህሪ ነው። ምንድነው? መሐሪ ነው፣ ሞገስ ያለው ነው፣ ታጋሽ ነው፣ ባለብዙ ቸርነት ነው፣ እስከ 1000 ትውልድ ቸርነትን የሚጠብቅ ነው፣ መተላለፍን ይቅር የሚል ነው፣ ግን ደግሞ በደለኛውን ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ 3 እስከ 4 ትውልድ የሚያመጣል። በጣም ብዙ ጊዜ እግዚአብሔር ፍቅር ነው ብለን ነው የምናቆመው። ትክክል ነው፣ እግዚአብሔር ፍቅር ብቻ ግን አይደለም። የእግዚአብሔርን ባህሪ በዚህ መልኩ ማየት መቻል አለብን። ምክንያቱም ቅድም ባነሳነው በኤርምያስ 9:23 ላይ እኔ ምሕረትንና ፍርድን ጽድቅን በምድር እንደማደርግ ይረዳ፣ እነዚህን እወዳለሁ። ስለዚህ ጽድቅንም ፍርድንም ምሕረትንም የሚያደርግ ነው እና አንዱ ባህሪ እግዚአብሔር ራሱ ባህሪ ይሄ ነው ያላቸው አሉ። ሁለተኛው እግዚአብሔርን ማወቅ የእግዚአብሔርን ባህሪ በልባችን መቀበል ማለት ነው። ማንነቱን መቀበል ማለት ነው። አሁን መሐሪ ነኝ ካለ መሐሪነቱን መቀበል ማለት ነው። ይቅር ባይ ነኝ ካለ ይቅር ባይነቱን መቀበል ማለት ነው እና የእግዚአብሔርን ባህሪ ስናውቅ ይሄ ባህሪ ደግሞ በእኛ ውስጥ እንዲገለጥ ይፈልጋል። በኋላ ላይ በዝርዝር እንመለከተዋለን። በአንደኛ ዮሐንስ ምዕራፍ 4:7 ላይ እንደዚህ የሚል ቃል አለ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደዳለና ፍቅር የሌለው እግዚአብሔርን አያውቅም ማለት። አሁን ስለ እግዚአብሔር የሚናገሩ፣ ስለ እግዚአብሔር የሚሰብኩ፣ ስለ እግዚአብሔር የሚዘምሩ፣ ወደ እግዚአብሔር የሚጸልዩ በጣም ብዙ ሰዎች አሉ። ሁላችንም ይሄ ማንነት ሊታይብን ይችላል። አሁን ስለ እግዚአብሔር ማወቅ እና እግዚአብሔርን ማወቅ እዚህ ላይ ይለየናል። ምንድን ነው ያለው? ፍቅር የሌለው እግዚአብሔርን አያውቅም እና አንዱ ፍቅር የእግዚአብሔር ባህሪ ነው። እኛም ደግሞ የእግዚአብሔርን ባህሪ በልባችን ስንቀበል ያልኩት ይሄን ነው። በልባችን ስንቀበለው ነው እግዚአብሔርን አወቅ ነው የሚባለው። ፍቅር የሌለው ሰው ይሄ ባህሪ ከየት የመጣ ነው? ከእግዚአብሔር የመጣ ነው። ፍቅር ከእግዚአብሔር የመጣ ባህሪ ነው እና ይሄ ባህሪ እኛ እንዲኖረን ይፈልጋል። ለዚህ ነው ፍቅር የሌለው እግዚአብሔርን አያውቅም። ስለ እግዚአብሔር ያውቃል ማለት ነው። ብዙ ነገር ስለ እግዚአብሔር ያውቃል። ምክንያቱም እግዚአብሔር ፍቅር ነው፣ ፍቅርም ከእግዚአብሔር ነው። ፍቅር ያለው ሁሉ ከእግዚአብሔር የተወለደ ነው፣ እግዚአብሔርን ያውቃል ይላል እና እግዚአብሔርን የሚያውቅ ሰው የእግዚአብሔርን ባህሪ ይወርሳል፣ የእግዚአብሔርን ማንነት ይወርሳል። ይሄን ለመውረስ ደግሞ የእግዚአብሔር ባህሪ ምንድናቸው የሚሉትን አሁን ያነሳናቸውን ጥያቄዎች መመለስ ግድ ነው። ፍቅር የሌለው ሰው እግዚአብሔርን አያውቅም ማለት ነው እና የእርሱ ፍቅር ወይም የእርሱ ባህሪ የፍቅር ባህሪ በእኛ ውስጥ ሲመጣ ማለት ነው እኛ ይሄ ባህሪ ሲኖረን እግዚአብሔርን አወቅ ነው እንላለን። ፍቅር ግን ከሌለን እግዚአብሔርን የማናቅ ሰዎች ነን። እናውቀዋለን እንላለን ግን አናውቅም። እንደውም በሌላ ስፍራ ላይ ውሸታም ነው። ይሄ ባህሪ ከሌለን መጽሐፉ ነው ውሸታም ነው እና እግዚአብሔርን ማወቅ በልባችን የእግዚአብሔርን ባህሪ መቀበል ማለት የእግዚአብሔር ባህሪ በእኛ ውስጥ ሲመጣ ማለት ነው። በሶስተኛ ደረጃ ላይ ራሱ እግዚአብሔር ባህሪውን በክርስቶስ ውስጥ መመልከት የግድ ነው። ምክንያቱም ስለ ክርስቶስ እናውቃለን፣ ክርስቶስንም እናውቃለን። የእግዚአብሔር ባህሪ በክርስቶስ ውስጥ ተገልጿል። እንዴት ተብሎ ይላል? በዮሐንስ 4:7 ላይ እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር ይላል። እግዚአብሔርን ለማወቅ ክርስቶስን ማወቅ ግዴታ ነው። እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበረ፣ ደግሞ ከአሁን ጀምሮ ታውቁታላችሁ፣ አታችሁም አላለና
ፊልጶስ ምን አለ? ጌታ ወይ አብን አሳየንና ይበቃናል አለው። በቃ ክርስቶስን አይቷል፣ ግን አብን አሳየንና ይበቃናል አለው። ኢየሱስ የመለሰለት መልስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? ለእግዚአብሔር ባህሪ በኢየሱስ ክርስቶስ ውስጥ ተገልጧል። እኔን ያየ አብን አይቷል። እንዴት አብን አሳየን ትለናለህ? ስለዚህ እግዚአብሔርን ማወቅ የእግዚአብሔርን ባህሪ ማወቅ ነው። የእግዚአብሔር ባህሪ ደግሞ በክርስቶስ ተገልጧል። ስለዚህ ክርስቶስን ማወቅ እግዚአብሔርን ማወቅ ነው። ክርስቶስን ስንመለከት ምን አይነት ባህሪ ነበረው? ምክንያቱም እሱ ከሰማያ ሰማያት ወርዶ ከሰው ልጆች ጋር አብሮ ሆኖ የእግዚአብሔርን ማንነት በተግባር ተርኮልናል እና የእግዚአብሔርን ባህሪ በክርስቶስ ውስጥ እናያለን። ሌላው የእግዚአብሔር ባህሪ የኛ የራሳችን የህይወታችን መመሪያ ነው። እግዚአብሔርን ስናውቅ በእርሱ መመራት እንዳለብን እናውቃለን። ይሄ ማለት የምህረት ሰዎች ነን፣ ፍቅር አለብን፣ የቅርታ ሰዎች ነን፣ እውነተኞች ነን። እነዚህን የመሳሰሉ ባህሪዎች ይኖራሉ። ለዚህ ነው የእግዚአብሔርን ባህሪ ካላወቅ ነው እግዚአብሔርን አናውቀውም። የእግዚአብሔርን ባህሪ ስናውቅ፣ ማንነቱን ስናውቅ እኛም ያ ማንነት በእኛ ውስጥ ሲመጣ ያን ጊዜ መጽሐፉ እግዚአብሔርን ታውቁታላችሁ፣ ቅድም እንዳልነው ፍቅር የሌለው እግዚአብሔርን አያውቅም ይላል። ግን ስለ እግዚአብሔር ይሰብካል። እኔና አንቺ አሁን እዚህ ጋር ስለ እግዚአብሔር እያወራን ነው፣ ወንጌል እየተናገርን ያለ ነው፣ አማኞች ነን እያለን ነው። ግን መለኪያው ስለ እግዚአብሔር ልናውቅ እንችላለን። እግዚአብሔርን ማወቃችን መለኪያው ግን የእግዚአብሔር ባህሪ እኛ ውስጥ ሲኖር ነው። እና እነዚህ ባህሪያቶች እንዲሁ ከእውቀት ያለፈ ግን ደግሞ በተግባር መገለጽ ያለባቸው ናቸው ብዬ አስባለሁ። እግዚአብሔርን ማወቅ መጀመሪያ ባህሪውን ማወቅ ነው። እግዚአብሔርን አወቅን ስንል ባህሪያቱን ማወቅ ነው። ግን እዛ ጋራ ደግሞ ምንቆም ከሆነ ስለ እግዚአብሔር ብቻ ማወቅ ሆኖ ሊቀራል ማለት ነው። ግን ያ ደግሞ ባህሪ የእግዚአብሔር ባህሪ ደግሞ እኛ ጋራ ሲገኝ በእኛ ሲገለጥ እውነተኛ የሆነ የእግዚአብሔርን የማወቅ የህይወት ልምምድ ውስጥ እንዳለን ማሳያ ይሆናል ማለት ነውና ልንለያየው የምንችለው ነገር አይደለም። ተዛማጅነት እንዳለው ያሳየናል አሁን ካወራህን ሐሳብ አንፃርና ስለዚህ ሰው እግዚአብሔርን አውቄዋለሁ ካለ ያለውን ባህሪ በዝርዝር ማስቀመጥ ሳይሆን መናገር ሳይሆን ያለበት ያ የእግዚአብሔር ባህሪ በእርሱ መገለጥ አለበት ማለት ነው። ስለዚህ ልዩነቱ እንደዛ እንደሆነ እንድንረዳ ያረገናል። ለምን ቅድምም ስታነሳ የነበረው ስለ እግዚአብሔር ማወቅ የጭንቅላት ዕውቀት ብቻ ማለት ነው። ግን ደግሞ የልብ መረዳት ሲኖር ስለ እግዚአብሔር ማንነት ስለ እግዚአብሔር ባህሪ ትክክለኛ የሆነ መረዳት ሲኖረን ግን ያ ባህሪ እኛ ጋር ይታያል። በክርስቶስ ኢየሱስ የነበረው ያ ማንነት ያ ህይወት በእኛ እንዲገለጥ በእኛ እንዲኖር ያደርገዋል ማለት ነው። በትምህርትም ላይ ከአምልኮ ጋራ አገናኝተ ስትናገር ነበርና ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ያለውን ልዩነት በዚህ መልክ ካየን እንደዚሁም ደግሞ ከእግዚአብሔር ባህሪ ጋራ ያለውን ግንኙነት ከተመለከትን እንደዚሁም ትምህርቱ ላይ እንዳስተማርከው እውነተኛ አምልኮ እግዚአብሔርን ከማወቅ ይጀምራል ብልሃልና እንዴት ነው አምልኮን እግዚአብሔርን ከማወቅ ጋራ ልናገናኘው ምንችለው? እንዴት ልናየው እንችላለን? ትክክል ነው። ምክንያቱም በዚህ ዘመን ስለ አምልኮ በጣም ብዙ ይነገራል። ያው ስለ አምልኮ በተነጋገርንበት ጊዜ አምልኮ ከዝማሬ ያለፈ እንደሆነ፣ ዝማሬ አንዱ አይነት አምልኮ እንደሆነ፣ ጸሎት አምልኮ እንደሆነ፣ ወንጌል መመስከር፣ ድሆችን መርዳት አምልኮ እንደሆነ አይተናል። ይህንን አምልኮ ስናደርግ እግዚአብሔርን ስናመልክ የማናውቀውን እግዚአብሔርን አናመልከው እና የምናመልከውን አምላካችንን ማወቅ አለብን። እግዚአብሔርን ስለማወቅ እንግዲህ ባህሪው ምንድነው የሚለውን ስናነሳ በጣም ብዙ ባህሪያቶች መናገር እንችላለን። ግን አንደኛው እግዚአብሔር መመለክ ይፈልጋል፣ መወደስ ይፈልጋል፣ መከበር ይፈልጋል፣ መመስገን ይፈልጋል። እነዚህ በሙሉ የአምልኮ መገለጫ እንደሆኑ አይተናል። ግን ስለ አምልኮና እግዚአብሔርን ማወቅ ስናዛመደው እግዚአብሔርን ስናውቀው እግዚአብሔር ባህሪውን ይዘን ባህሪው ደግሞ አንዱ መመለክ ስለሚፈልግ እግዚአብሔርን ለማምለክ እግዚአብሔርን ማወቅ ያስፈልጋል።
እግዚአብሔርን ስለማወቅ ሰፋ ያለ ነገር አይተናል። ግን አምልኮ ራሱ ምንድን ነው የሚለውን ለማስታወስ አምልኮ በእውነት እግዚአብሔርን ማወቃችንን፣ እግዚአብሔርን መውደዳችንን፣ እግዚአብሔርን ማክበራችንን፣ ለእግዚአብሔር መገዛታችንን የምንገልጽበት ውጫዊ መገለጫ ነው። የምናውቀውን አምላካችንን ማወቃችንን የምንገልጥበት ወይም ደግሞ መውደዳችንን የምንገልጥበት፣ ማክበራችንን የምንገልጥበት፣ መገዛታችንን የምንገልጽበት ውጫዊ መገለጫ ነው። አመልክሃለሁ ስንል ውጫዊ መገለጫ ነው። ምክንያቱም እውነተኛ እግዚአብሔርን የሚያመልኩ ሰዎች እግዚአብሔር አብን በመንፈስና በእውነት ያምልኩ፣ እግዚአብሔር እንደዚህ አይነቱን ይወዳል የሚል ቃል አለ። ስለዚህ አምልኮ በመንፈሳዊ እውቀት ላይ መመስረት መቻል አለበት። የምናመልከውን አምላካችንን ማወቅ አለብን። እግዚአብሔርን ስናውቀው ስርዓቱንም አብረን እናውቃለን። በጣም ብዙ ጊዜ እኛ ባስቀመጥነው ስርዓት እግዚአብሔርን ስናመልክ እንገኛለን። እኛ ባወጣነው ደንብ። ከዚህ በፊት ተነጋግረናል። እግዚአብሔር አምልኩኝ ያለበት መንገድ አለ። እግዚአብሔር አምልኩኝ ካለበት መንገድ ውጪ ብናመልክ እሱ ትክክለኛ አምልኮ ነው አይደለም፣ የራሳችን ስርዓት ነው። ይህም በዝርዝር ስላየነው በዚህ ርዕስ ላይ አንደግመውም። ግን የምናውቀውን አምላካችንን ማክበራችንን መገዛታችንን የምንገልጽበት አንዱ መንገድ ነው እና እግዚአብሔርን ማወቅ እና አምልኮ እንዲህ ብናያቸው እንችላለን። እግዚአብሔርን ማወቅ የመንፈሳዊ ሕይወት መሰረት ነው። ሲጀመር ገና መንፈሳዊ ለመሆን መሰረታዊ ነገር እግዚአብሔርን ማወቅ ያስፈልጋል። የእግዚአብሔርን ባህሪ ማወቅ ያስፈልጋል። ማንነቱን ማወቅ ያስፈልጋል። አምልኮ ደግሞ የዚህ መንፈሳዊ ሕይወት የውስጥ እውቀታችን ወደ ውጭ የምንገልጥበት ነው። ያወቅነውን የምንገልጥበት ነው አምልኮ። ቅድም ምን ብለናል? እግዚአብሔርን ማወቅ ከእግዚአብሔር ጋር ህብረትን ማድረግ ነው። አምልኮ ደግሞ እግዚአብሔርን ማክበር ነው። የሚጀምረው እግዚአብሔርን ከማወቅ ይጀምራል ያልነው ከእግዚአብሔር ጋር ህብረት ስናደርግ ነው ወደ አምልኮ የምንሄደው። ከእግዚአብሔር ጋር ህብረት የሌለው ሰው እግዚአብሔርን አያመልክም እና ከእግዚአብሔር ጋር ህብረት አደረገ የምንለው ደግሞ እግዚአብሔርን ያወቀ ሰው ነው። ስርዓቱን ያወቀ የተረዳ ሰው ነው። ይሄ ከሆነ አምልኮ እግዚአብሔርን ማክበር ነው። እግዚአብሔርን ማወቅ በእውነት ላይ የተመሰረተ ነው። እውቀቱ በእውነት ላይ የተመሰረተ ነው። አምልኮ ደግሞ እግዚአብሔርን በመውደድ በፍቅርና በመንፈስ ላይ የተመሰረተ ነው። ይዛመዳሉ አይደል? ምክንያቱም ያላወቅነውን እግዚአብሔርን ማምለክ ስለማንችል ያለ እግዚአብሔር እውቀት ወይም ደግሞ ያለ እውቀት አምልኳችን ባዶ ስለሚሆን አሁን በዚህ ዘመን ላይ ብዙ የምናያቸው ነገሮች አሉ። እግዚአብሔርን ከማወቅ ይልቅ የአምልኮ ፕሮግራሞችን መከታተል እንወዳለን። ሲጀምር እግዚአብሔርን የማወቅ ትምህርት በሰፊው መሰጠት አለበት። ስለ እግዚአብሔር እውቀት ኖሮን ከእግዚአብሔር ጋር ደግሞ ህብረት አድርገን እግዚአብሔርን ካወቅነው በኋላ እንጂ አምልኮ እግዚአብሔርን ሳናቀው የምናመልከው አምልኮ ባዶ ነው። ምክንያቱም እግዚአብሔርን ስናቅ ስርዓቱን ስለምናቅ፣ ስርዓቱን ደግሞ ስንፈጽም እግዚአብሔርን የማወቃችን መገለጫ ስለሆነ ይህን በኋላ እንመለከተዋለን። ከዚህ ውጭ የሆነ አምልኮ በሙሉ ባዶ ነው እና ለአምልኮ እግዚአብሔርን ማወቅ መጀመሪያ ይጀምራል። እግዚአብሔርን አወቅን ስንል ባህሪውን ነው፣ ስርዓቱን ነው። ከስርዓቱ ውጭ የሆነ አምልኮን አናመልክም። ስለዚህ ነው ያለ አምልኮ እግዚአብሔርን ማወቅ ብቻውን ጥቅም የለውም። ምክንያቱም ያወቅነው እግዚአብሔርን እንድናመልከው ስለሚፈልግ፣ አውቆ ቁጭ ካለን ስለ እግዚአብሔር ኢንፎርሜሽን ይዞ እንደተቀመጠ ሰው ነው የምንሆነው እና ሁለቱ ያወቅነው እግዚአብሔር ባህሪው መመለክ ስለሆነ እናመልከዋለን። ግን ደግሞ እግዚአብሔርን ለማምለክ እግዚአብሔርን ማወቅ ስላለብን ቅድሚያ የምንሰጠው እግዚአብሔርን ማወቅ ላይ። በዚህ መልክ ማዛመድ እንችላለን። ለዚህ ነው ከሚቃጠል ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ቅድሚያ ማወቅ ሁለቱንም ነገር ይፈልጋል። መስዋዕትንም ይፈልጋል፣ ምሕረትንም ይፈልጋል። እግዚአብሔር ግን ምን አለ? ከሚቃጠል መስዋዕት ይልቅ የመጀመሪያው እግዚአብሔርን ማወቅ እወዳለሁ። አሁን ትኩረታችን አምልኮ ላይ ነው ወይስ እግዚአብሔርን ማወቅ ላይ ነው? ትኩረታችን እግዚአብሔርን ማወቅ ላይ ከሆነ አምልኮ ተከትሎ የሚመጣ ጉዳይ ነው። ግን እግዚአብሔርን ሳናቅ የምናመልከው ከሆነ አምልኳችን ባዶ ነው። ያላወቅነውን እግዚአብሔር ነው። አንዳንድ ጊዜ ስርዓቱንም
ጥሰን የምናመልክበት ጊዜ አለ። ታስታውሽ ከሆነ ዳዊት በሳኦል ዘመን ያልተፈለገውን ታቦት ወደ ልቡ መጠና በሳኦል ዘመን አልፈለግነውም እና የእግዚአብሔርን ታቦት ወደዚህ ወዳለንበት እናምጣ ብሎ በሄደበት ጊዜ ሲጀምር ምክሩ ከመንፈሳዊ ሰዎች ጋር ሳይሆን ከሻለቆችና መቶ አለቆች ጋር ነው እና ንጉሥ ነው መቼም ያለው ሐሳብ ልክም ባይሆን ልክ ነው የሚባልበት ሁኔታ ነው ያለው። ግን ከመረዳትም አንጻር እግዚአብሔርን ታቦት ማምጣቱን ፈለጉ እንጂ ስርዓቱን አያውቁትም ነበር። ከዚህ የተነሳ እግዚአብሔር ባላዘዘው መንገድ በሰረገላ ላይ በከብት እያስጎተቱ ሲመጡ የሆነውን ነገር እናያለን እና ከዛ በኋላ ዳዊት የእግዚአብሔርን ታቦት እሱ ወዳለበት ማምጣት ፈራና ከ3 ወር በላይ ተቀመጠ። ያን ጊዜ ወደ ማስተዋል መጣና ያላቸው ምንድነው? ሌዋውያንን እግዚአብሔርን እንደ ስርዓቱ አልፈለግነውም እናይላል። አሁን ፈልገዋል እግዚአብሔርን ታቦት እነሱ ወዳሉበት ቦታ በሳኦል ዘመን ያልተፈለገውን የተረሳውን ታቦት አስታውሰን ጥሩ ነው፣ ግን መፈለግ እንደ ስርዓቱ። ስለዚህ ነው መጀመሪያ እግዚአብሔርን ማወቅ እወዳለሁ ሲል ስርዓቱ ከእግዚአብሔር ጋር ህብረት ማድረግን ይጠይቃል። መስዋዕትን እንጂ ምሕረትን እወዳለሁ እንጂ መስዋዕትን አይደለም። ግን ደግሞ ከቁርባን ይልቅ እግዚአብሔርን ማወቅን እወዳለሁ ይላል እና ትኩረት የምንሰጠው ከአምልኳችን በፊት እግዚአብሔርን ማወቅ ይሆናል ማለት ነው። ከእግዚአብሔር ጋር ህብረት የሌለው ሰው አምልኮ ባዶ ነው እና ሁለቱም በዚህ ማዛመድ እንችላለን ብዬ አስባለሁ። አዎ እግዚአብሔር መመለክ የሚፈልግ አምላክ ነው። አምልኮንም ደግሞ የሚቀበል አምላክ ነው። ሁሉ ነገር ከእርሱ የተሰጠን ነው። ብቸኛ ለእግዚአብሔር ልንሰጠው የምንችለው ነገር አምልኮ ብቻ ነው፣ ወደ እግዚአብሔር የምናቀርበው ነገር ማለት ነው። ግን ይሄ ደግሞ እንዳነሳኸው እግዚአብሔርን ከማወቅ የማይጀምር ከሆነ ከንቱ አምልኮ ይሆናል ማለት ነው፣ ወይም እግዚአብሔር የማይቀበለው አምልኮ። ምክንያቱም በእግዚአብሔር ፊት አምልኮን ስናቀርብ እግዚአብሔር እንዲቀበለው ነው፣ ወይም ደግሞ በእግዚአብሔር ዘንድ ተቀባይነት ያለው አምልኮ እንዲሆን ነው ምንፈልገው እንጂ ለኛ ስሜት ለኛ ደስታ ብቻ እንዳመለክ ነው ተሰምቶን እንድንሄድ አይደለም። የሚቀበለው ያ አካል በሱ ዘንድ ተቀባይነት እንዲኖረው ነውና ስለዚህ አስቀድመን ልናይ የሚገባው እግዚአብሔር አስቀድመንም ደግሞ እንድናደርግ የሚፈልገው ነገር እርሱን ከማወቅ የሚጀምር አምልኮ እንዲሆን ነውና ይህንን ሐሳብ ስታነሳ አንድ የመጽሐፍ ቅዱስ ታሪክ ነው የመጣልኝ። እግዚአብሔር ሕዝቡን ከግብጽ ምድር ሊያወጣቸው ሲነሳ ወይም ጩኸታቸውን ለቅሷቸውን ሰምቶ ሲወርድ አስቀድሞ ያደረገው ለሙሴም የነገረው ወደ ፈርዖን ሄዶ ሕዝቡን እንዲለቅ አይደለም መጀመሪያ የተናገረው። ወደ ሕዝቡ ሄዶ እግዚአብሔር ማንነቱ ማን እንደሆነ እንዲነግራቸው ነው። ያለና የሚኖር ብለህ ለሕዝቡ ንገር ብሎ ይለዋል። ማን ልበል ምን ብዬ ልንገራቸው ሲለው ያለና የሚኖር ብሎ እግዚአብሔር ራሱን ለመጀመሪያ ጊዜ ለሕዝቡ ሲገልጥ እናያለን። ከዛ በኋላ ነው ደግሞ ዘጸአት ምዕራፍ 7 8 9 ላይ ስንመለከት ፈርዖን ጋራ ገብቶ ያመልከኝ ዘንድ ሕዝቤን ልቀቅ ብሎ ይናገራል። ስለዚህ እግዚአብሔር አስቀድመን ማንነቱን ባህሪውን እንድናውቅ ይፈልጋል። በማወቅ እንድናመልከው በማወቅ እንድንከተለው የሚፈልግ አምላክ ስለሆነ ማለት ነው። ስለዚህ የእግዚአብሔርን ማወቅ ከአምልኮ ጋር ያለውን ተዛማጅነት በዚህ መልክ ካየ ነው። እዚህ ላይ አንድ ነገር ጨምር። እሺ ያው የውይይት ጊዜ ስለሆነ ማለት ነው። እግዚአብሔርን ማምለክ ሊያስደስት ይችላል። ቅድም አንስተሽዋል። ዛሬ በጣም ደስ የሚል አምልኮ ነበር ብለን የምንወጣበት ጊዜ አለ። ጥሩ ነው፣ እኛ ተደስተን ሊሆን ይችላል። ግን ማየት ያለብን ይህ አምልኮ እግዚአብሔርን ያስደስተዋል ወይ? እግዚአብሔር በዚህ ተደስቷል? ብዙ ጊዜ ስሜታችንን ነው አስተናግደን የምንወጣው። ዛሬ ጥሩ አምልኮ ነበር፣ ዛሬ ጥሩ አምልኮ አይደለም፣ ዛሬ ጥሩ ዝማሬ ነበር፣ ዛሬ ጥሩ ዝማሬ አይደለም ብለን ደምድመን የምንወጣበት ጊዜ አለ። እሱ እኛ የሚሰማን ስሜት ነው። ግን እግዚአብሔር ምን ይላል? ጥሩ ያልናቸውን ደስ የሚል የአምልኮ ፕሮግራም ነበር የምንላቸውን እግዚአብሔር ተደስቶበታል ወይ ብለን የምንመረምረው እኛ ራሳችንን በውስጥ ማንነታችን ስንመረምር ነው። በትክክል እግዚአብሔር ደስ በሚለው ማንነት ውስጥ ነው ወይ ያለው?
ምክንያቱም እግዚአብሔር ምሕረትን ይወዳል። ኃጢአትን እንደምንሰራ ያውቃል፣ ግን ደግሞ የኃጢአትን ይቅርታ እንደሚያደርግ ያውቃል። እኛም ደግሞ ኃጢአታችንን እንድናዘዝ ይፈልጋል። ኃጢአት እየሰራን ልናመልከው እንችላለን። በጣም ደስ ብሎ ልንወጣ እንችላለን። ጉዳዩ የእኛ መደሰት ሳይሆን እግዚአብሔር ይደሰታል ወይ? ለዚህ ነው እግዚአብሔርን ማወቅ ምን ማለት ነው የሚባለውን መረዳት ያለብን። በግል ከእግዚአብሔር ጋር ያለኝ ህብረት ምንድን ነው? አለበለዚያ ከንቱ ድካም ስለሚሆን ማለት ነው። እና አምልኳችን እግዚአብሔርን ደስ የሚያሰኝ እኛን ደስ የሚያሰኝ አይደለም። ምናልባት የምናመልከው አምልኮ በጣም በችግር ውስጥ ሆነን፣ በሀዘን ውስጥ ሆነን፣ በማጣት ውስጥ ሁሉ ሆነን ልናመልከው እንችላለን። ያ አምልኮ እግዚአብሔርን ነው የሚያስደስተው። እኛ እኮ የሚያስደስተን ከማጣታችን ወይም ከችግራችን ብንወጣ ነው መጀመሪያ የሚያስደስተን። የእግዚአብሔር ጉዳይ ግን እሱ አይደለም። በፈተናም በመከራም በችግርም ውስጥ ሆነን እንድናመልከው ይፈልጋል። እሱ ነው እግዚአብሔርን ደስ የሚያሰኘው እንጂ የእኛ ደስታ አይደለም። እና ብዙ ጊዜ አምልኳችንን መመርመር ያለብን እግዚአብሔርን በማወቅ ውስጥ ሆነን ነው ወይ? ወይም የግል ህብረታችን ከእግዚአብሔር ጋር ጠንካራ ነው ወይ? በትክክል እግዚአብሔርን እናውቀዋለን ወይ? ቅድም ያልነው ነው። ፍቅር ሳይኖረው እግዚአብሔርን የሚያመልክ ደግሞ እንድናመልክም የሚያግዙን በጣም ብዙ ሰዎች አሉ። ግን ዞር ብለሽ ስታያቸው ፍቅር ማታይባቸው፣ እንደው በቃ የዞረባቸው ማይመስላቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እና ይሄ ሰው ስለ እግዚአብሔር ያውቃል፣ ግን እግዚአብሔርን አያውቅም። የኛ የደስታ ምንጭ ሳይሆን የምናመልከው እግዚአብሔርን ለማስደሰት እንደሆነ ይሄን ለማንሳት ፈልጌ ነው። ተመልካቾቻችን ለዛሬ የነበረን የውይይት ቆይታ ይሄንን ይመስል ነበር። በነበረን የውይይት ጊዜ ብዙ እንደተጠቀማችሁ ተስፋ እናደርጋለን። የዚህንም የውይይት ቀጣዩን ክፍል በሚቀጥሉት ጊዜያቶች ይዘን የምንቀርብ ይሆናል። እስከዛው መልካም ጊዜ